ራስን መንከባከብ ማለት ቆዳችንን ሁል ጊዜ መንከባከብ፣ ጤናማ ምግብ መብላት፣ ኤክሰርሳይዝ ማድረግ ብቻ ሳይሆን ማይንዳችንን፣ ሀቢታችንን እና ኢሞሽናችንንም ጭምር መንከባከብ ማለት ነው። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ሰልፍ ኬር ወይንም ደግሞ ራስን መንከባከብ የሚለው ሐሳብ ውስጥ እንግዲህ በጣም ኢምፖርታንት ከሆነው ነገር አንዱ በህይወታችን ውስጥ ያለንን አዲክሽን ወይንም ሱሶች ማስወገድ ነው። ምክንያቱም ምንም አይነት ሱስ ወይንም አዲክሽን ካለብን ባህሪያችንን፣ ኢሞሽናል ስቴቢሊቲያችንን እንዲሁም ደግሞ ሐሳባችንን ይቆጣጠርብናል ማለት ነው። መጀመሪያ አዲክሽን ማለት ምን ማለት ነው የሚለውን ነገር እንመልከት። አዲክሽን እንግዲህ ኮንዲሽን ሲሆን አንድ ሰው ፊዚካሊ ወይንም ደግሞ ኢሞሽናሊ የሆነ ሰብስታንስ ላይ ዲፔንድ ሲያደርግ ማለት ነው። ለምሳሌ ሲጋራ ሊሆን ይችላል፣ አልኮሆል ሊሆን ይችላል፣ ድራግ፣ ሹገር፣ ኒኮቲን መሰል ነገሮች ላይ ዲፔንድ ሲያደርግ ማለት ነው። በተጨማሪም ሶሻል ሚዲያ ላይ፣ ቁማር ላይ፣ ጌሞች ላይ፣ ሾፒንግ ላይ እንደዚህ አይነት መሰል የሆኑ ነገሮች ላይ በጣም ዲፔንድ ካደረገን ወደ አዲክሽንነት ይቀየራል። በአጠቃላይ ያ ሰው ህይወቱን፣ ፊውቸሩን፣ ጎሉን እንደሚጎዳ እያወቀ አንድን መጥፎ የሆነ ነገርን ደጋግሞ በህይወቱ የሚያደርግ ከሆነ ያ አዲክሽን እንለዋለን። ለምንድን ነው ሰዎች በሆነ ነገር ላይ አዲክትድ የሚሆኑት? እንግዲህ አንድ ሰው አንድ ነገር ላይ አዲክትድ የሚሆነው ከመሬት ተነስቶ አይደለም። የዛ አዲክሽን መጀመሪያው እንግዲህ ሜንታሊ ወይንም ደግሞ ኢሞሽናሊ ሊሆን ይችላል። ለምሳሌ አሁን ኮመን ከሆኑ ምክንያቶች አንዱ ስትረስ ወይንም ደግሞ ኢሞሽናል ፔን ነው። ይሄ ማለት ደግሞ ምንድነው? ከአንድ እውነታ ጋራ ከመጋፈጥ ይልቅ ለማምለጥ መሞከር ስትረስን ኮዝ ያደርጋል። ኢሞሽናሊ መታመም እንጀምራለን። ሌላው ደግሞ እንግዲህ ብቸኝነት፣ ላክ ኦፍ ኮኔክሽን፣ ትራውማ፣ ከዚህ በፊት በህይወታችን ላይ ተፈጥረው የሚያውቁ ችግሮች ሳይፈቱ ሲቀሩ፣ ሎ ሰልፍ ስቲም እንዲሁም ኢንሴኪሪቲ፣ በተጨማሪም ደግሞ በአካባቢያችን ላይ ያሉ ተጽዕኖዎች፣ በተጨማሪም ደግሞ በህይወታችን ላይ በተለያየ ምክንያት የተፈጠረብን ዲፕሬሽን እና ጭንቀት፣ እነዚህ ወደ አዲክሽን ሊድ ያደርጉናል። ስለዚህ በጣም ብዙ ሰዎች በብዙ ኬዝ ውስጥ ሲያልፉ ዋነኛ ምክንያታቸው ሱስ ውስጥ የሚገቡበት የመጀመሪያው የተሻለ ስሜት ወይንም ጥሩ ሙድ ይኖረኛል ብለው ስለሚያስቡ ነው። ሁለተኛ ደግሞ ምቾት ከማይሰጣቸው ኤንቫይሮንመንት ራሳቸውን ለማስመለጥ ስለሚያስቡ ነው። ነገር ግን እንግዲህ የምንም ነገር ሱስ በስተጀርባ እውነት ምንድነው? የሚሰጠን ደስታ ወይንም ሪሊፍ ጊዜያዊ ነው። የውሸት የሆነ ሃፒነስ ነው የሚሰጠን ማለት ነው። አይዘልቅም። ምናልባት በማንኛውም ነገር ሊሆን ይችላል። የሆነ ነገር አዲክትድ ሆነን ያንን ነገር ስንወስደው ለጊዜው ከችግራችን ያመለጥን መስሎ ሊሰማን ይችላል። ከድብርታችን ነፃ የወጣን መስሎ ሊሰማን ይችላል። ለተወሰነች ደቂቃ ደስታ ልናገኝ እንችላለን ወይንም ደግሞ ደስታ ፊል ልናደርግ እንችላለን። ያ የተሰማን ነገር ግን እውነተኛ ደስታ አይደለም። በአንድ ሱስ ውስጥ እየዘለቅን ስንሄድ ምንድነው በህይወታችን ላይ እየተከሰተ ሄደው? የመጀመሪያው እንግዲህ ባህሪያችንን ያ ሱስ ይቆጣጠርብናል። የስሜት ዓለማችንን ሙሉ ለሙሉ ይቀየርብናል። ወደ ዲፕሬሽን፣ ወደ ባዶነት እየመራን ይሄዳል። ራሳችንን እየጠላን እንሄዳለን። የጥፋተኝነት ስሜት ሁልጊዜ እየተሰማን ይሄዳል። ምንም ነገር ለማድረግ ሞቲቬሽን አይኖረንም። አንድ ነገር ላይ ትኩረት መስጠት ያቅተናል። በቃ ኮንፊውዝድ የሆነ ሜንታሊቲ ነው ያለን። ማይንዳችን ውስጥ ምንም ክሊር የሆነ ነገር የለም። እያንዳንዱን ነገር በድንግዝግዝ ወይንም ደግሞ ጭጋግ በሆነ መልኩ ክሊር ባልሆነ መንገድ ነው ነገሮችን የምንረዳቸው። በተጨማሪም እንግዲህ ሁልጊዜ ውስጣችን ጭንቀትን ያስተናግዳል። በዛ ምክንያት አንድ አይነት የሆነ ስሜት አይደለም ያለን። ስሜታችን ይዋዥቃል። እንደገና ደግሞ ከምንም ነገር ጋር ባለን ግንኙነታችን ያንን ግንኙነታችንን ያበላሽብናል። አንድ ነገር ላይ ተጣብቀን እንቀራለን። መጀመሪያ ላይ እንደ መፍትሄ ያየነው ነገር በኋላ ላይ ግን ለራሳችን ፔን እና ችግር ይሆንብናል። በብዛት እንግዲህ አዲክትድ የሆኑ ሰዎች ላይ የምናያቸው ኮመን ባህሪዎች ምንድነው? የመጀመሪያው እንግዲህ ኮንትሮል ማድረግ አይችሉም ማለት ነው። ማቆም እፈልጋለሁ ብለው ሁልጊዜ ይናገራሉ፣ ግን ያንን ነገር ማቆም አይችሉም። ሌላው ባህሪያቸውን ከሌሎች ሰዎች በጣም ይደብቃሉ። ምንም ነገር ማድረግ ሳይችሉ ሲቀሩ በጣም ይጨናነቃሉ፣ ይረበሻሉ። ቸልተኛ እየሆኑ ይመጣሉ። በትምህርታቸው ሊሆን ይችላል፣ በፋሚሊ በስራቸው ላይ በጣም ቸልተኛ ይሆናሉ። ሁልጊዜ እንግዲህ ለዛ ነገር ኤክስኪውዝ ያቀርባሉ። እንደገና ደግሞ በህይወታቸው ላይ ከባባድ የሆነ
ነገርን እንዳስከተለባቸው እያዩ ራሱ ያንን ነገር ማቆም አይችሉም። በቃ ተመልሰው ያንን ነገር ያደርጉታል። የራሳቸውን ሙድ ለማስተካከል ሲሉ ከዛ ሱስ ከያዛቸው ነገር ጋር በጣም ተጣብቀው ይቀራሉ። ኖርማል የሆኑ መስሎ ነው የሚሰማቸው ያንን ነገር ሲያደርጉ። በዛ ላይ ደግሞ ሙዳቸው ስዊንግ ያደርጋል። በቃ አንድ አይነት ሙድ የላቸውም። ተመሳሳይ የሆነ ባህሪ የላቸውም። አሁን ለእናንተ በጣም አሪፍ ሊመስሉ ይችላሉ። ትንሽ ቆይተው ደግሞ ሌላ አይነት ባህሪ ነው የሚኖራቸው። ብቸኝነትን ያበዛሉ፣ መገለል ይፈልጋሉ። በምንም ነገር ላይ እንግዲህ ኮንሲስተንሲ የሚባል ነገር የላቸውም። የዚህ ችግር ትክክለኛው ሩት ደግሞ ምንድነው? ሀቢት ብቻ ሳይሆን ያልተፈወሰ ወይንም ደግሞ በህመም የተሞላ የቆሰለ ስሜት አለን ማለት ነው። ስለዚህ አዲክሽን መነሻው ያ ሊሆን ይችላል። ከተጎዳ ስሜት ተነስቶ ነው አንድ ሰው ወደ አዲክሽን ውስጥ የሚገባው። ህመምን ለመሸሽ፣ የስሜት ባዶነትን ለመሙላት፣ ውስጣዊ የደህንነት እጥረትን ለማለስለስ፣ እውነታዎችን ከመጋፈጥ መሸሽ እና ተቀባይነትን ለማግኘት በእነዚህ ምክንያቶች ሰዎች ወደ ሱስ ውስጥ ይገባሉ። ስለዚህ ትክክለኛ ራስን መንከባከብ ወይንም ሰልፍ ኬር ማለት ምን ማለት ነው? ራሳችንን የሚጎዱንን ነገሮች ለይተን አውቀን ከነዛ ነገሮች ራሳችንን መጠበቅ በራሱ አንደኛው ሰልፍ ኬር ነው። የትኛውም ሱስ ጉዳት አለው። ስለዚህ ለአጭር ጊዜ የምናገኘውን ፕሌዥር ትተን ለረጅም ጊዜ ጤናችንን መጠበቅ የምንችልበትን ነገር ለይቶ ማወቅና ለዛ ነገር ራሳችንን አሳልፈን መስጠት ወይ ለዛ ነገር መገዛት በራሱ እሱም ሌላው ሰልፍ ኬር ነው። የሆነ ነገር ጥገኛ ከመሆን ይልቅ ኢሞሽናል ጥንካሬያችንን ቢውልድ የሚያደርጉ ነገሮች ላይ መስራት መፈለግ ሰልፍ ኬር ነው። እርዳታ በምንሻበት ጊዜ እርዳታን መፈለግ፣ በተጨማሪም ደግሞ ያልሆኑ ሀቢቶችን ከውስጣችን ለማስወገድ እነዛን ነገር የሚተኩ መልካም የሆኑ ወይም ደግሞ ለህይወታችን የሚጠቅሙ ሩቲኖችን መፈለግ፣ ያም ሰልፍ ኬር ነው። በአጠቃላይ እንግዲህ ሰልፍ ኬር ማለት ፐርፌክሽን ሳይሆን አዌርነስ እና ቾይስ ነው። እስኪ ስንቶቻችሁ ናችሁ የሱሶቻችሁ ጠላት መሆን የምትፈልጉ? እናንተ ሰዎች ከዛሬ ጀምሮ ሱሴን ለማሸነፍ ቆርጬ ተነስቻለሁ እያላችሁ በኮሜንት ሴክሽን ላይ ጻፉልኝ።